ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ዛሬ በእስራኤልና በፍልስጤም መካከል ለረጅም ጊዜ የዘለቀ ግጭት መነሻ ላይ ሰፋ ያለ እና በጥናት ላይ የተመሰረተ መረጃ እናቀርብላችኋለን። ይህ ግጭት የበርካታ አስርት ዓመታትን ታሪክን የሚያካትት ሲሆን ዛሬም ድረስ በዓለም ዙሪያ ከፍተኛ የፖለቲካ የማህበራዊና ሰብአዊ ቀውስን እያስከተለ ነው። በዝግጅቶቻችን ሁለቱ አገሮች ከነበራቸው ታሪካዊ የቆዳ ስፋት ጀምሮ አሁን ያለውን ሁኔታ፣ የግጭቱን ታሪካዊ እና ወቅታዊ ምክንያቶች በጥልቀት እንመረምራለን። በተጨማሪም የሐማስ ሚና፣ የእስራኤል ከፍልስጤም በጦርነቱ የወሰደቻቸውን ግዛቶች፣ የአሜሪካን ወሳኝ ተሳትፎ እንዲሁም ዓለም አቀፍ ተቋማትን ስለዚህ ጉዳይ ምን